የኢራኑ የበላይ መሪ ሙጅታባ ካሚኒ አሜሪካና እስራኤል ለፍርድ ይቅረቡ ሲሉ ጠየቁ። ጠቅላይ መሪው ይህ ጥያቄ ያቀረቡት ለሀገሪቱ የፍትህ አካላት ሲሆን ሁለቱ ሀገራት በዓለም አቀፍ ፍርድ ቤት የጦር ወንጀል ክስ እንዲመሰርቱ ጠይቀዋል። ሙጅታባ ካሚኒ በቅርብ ጊዜያት ውስጥ እስራኤልና አሜሪካ የፈጸሙት ጥቃት የኢራን የፍትህ አካላት አጥብቀው እንዲከታተሉ አሳስበዋል። ሀገራቱ በኢራን ላይ ያደረሱት ዘርፈ ብዙ ጉዳት በሺዎች የሚቆጠሩ የክስ መዝገቦችን መክፈት የሚያስችል ነው ብለዋል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር የትኛውን በሆርሙዝ ሰርጥ የሚደረግን እሰጥ አገባ ውስጥ ከማባባስ ውጪ ሌላ ትርጉም የለውም አሉ። ከፍተኛ የኢራን ዲፕሎማቶች ትላንት እሁድ በሰጡት አስተያየት በሰርጡ ላይ የሚደረግ የትኛውን እንቅስቃሴ ውጥረቱን ያባብሳል ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በኢራቅ ዋና መዲና ባግዳድ ትላንት እሁድ ባደረጉት ንግግር ከባህረ ሰላጤው ሀገራት ጋር የደህንነት ማዕቀፍ እንዲገነባ ጥሪ አቅርበዋል። ሚኒስትሩ ኢራን የተሰራባትን ካለው አሰራር ውጪ አዲስ ወይም የተለየ ዝግጅትን ለማድረግ የሚደረገውን ምክክር ማንኛውም ሙከራ ሁኔታዎችን ይበልጥ ወደ ተወሳሰበ ያመራዋል እንጂ ምንም አይነት መፍትሄ አያመጣም ነው ያሉት። ደረጃ የሚመራውና የሆርሙዝ ባህረ ሰላጤን ዳግም ለመክፈት በሚደረገው ሂደት ላይ መዘግየት ይፈጥራል፣ ውጥረቱም ይጨምራል በማለት ገልጸዋል። እናም ይህ ሆኖ ይህ በመስማማት ብቻ እንጂ በሌላ ነገር አዲስ መፍትሄ በማምጣት የሚፈታ ነገር አይደለም ነው ያሉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ። በሌላም ዜና ፕሬዝዳንት ፑቲን የዩክሬን ዋና መዲናን የማዳን እቅድ የለንም አሉ። ፑቲን 4 የዩክሬን ግዛቶችን የመቆጣጠር እቅድ እንዳላቸው ሲናገሩ ሩሲያ እንደምትገፋበት አሳውቀዋል። ፕሬዝዳንት ፑቲን ሩሲያ 4 የዩክሬን ግዛቶችን ሙሉ በሙሉ ለመቆጣጠር የምታደርገውን ግፊት የምትቀጥል ሲሆን ከ4 ዓመታት በላይ ባስቆጠረው ጦርነት ውስጥ ግጭቶችን ለመቀነስ ዩክሬን አቅርበዋለች ያሉትን ሐሳብ ውድቅ አድርገዋል። የዩክሬን የሁኔታዎችን ማባባስ ለመቀነስ አንዳንድ እርምጃ የጋራ የረጅም ርቀት ጥቃቶችን የማቆም ሐሳብ አቅርባ እንደነበር ገልጸዋል። ሐሳቡ የቀረበው ወደ ዩክሬን ግዛት የሚሰነዘሩ የአጥፋ ጥቃቶች እጅግ ጠንካራና አጥፊ በመሆናቸው ነው ብለዋል። ፕሬዝዳንቱ የተኩስ አቁም ፋታ መስጠት ዩክሬን እንደገና እንድትደራጅ እድል መስጠት ነው። እኛ ደግሞ የኪየቭን አገዛዝ ማዳን የኛ የእቅዳችን አካል አይደለም ብለዋል። ፕሬዝዳንቱ አሜሪካ ከኢራን ጋር ያላትን ውጥረት ካጠናቀቀች በኋላ ሀገራቸው ከዋሽንግተን ጋር የዩክሬኑን ጦርነት ለማጠናቀቅ የምታደርገውን ዲፕሎማሲያዊ ጥረት ትቀጥላለች ብለዋል። በቅርቡ ፕሬዝዳንት ዘለንስኪ ከአቻቸው ፑቲን ጋር ፊት ለፊት ለመገናኘት ጥያቄ ያቀረቡ ሲሆን ፑቲን ጥያቄዎችን ውድቅ ማድረጋቸው ይታወቃል።